እባብ ለእባብ ካልተያየ መንገድ አይሄድም ይላል የሀገራችን ሰው። ነገር ግን እባብ በሰው አምሳል በለበሰ አንደበት በፈገግታ ተሸፍኖ ቤቶ ውስጥ ቢገኝስ? ፍቅርን እየሰበከ ሞትን ቢያድልስ? ዛሬ የምንተርክላችሁ ታሪክ ልብን የሚያደማ ነፍስን የሚረብሽ ነው። በኢራን ምድር ለ20 ዓመታት ያህል የሞት መልእክተኛ ሆና የኖረችውን የኩልሱም አክባሪን አሰቃቂ ታሪክ እናያለን። የዋህ የምትመስል አሮጊት እንዴት የ20 ወንዶች ገዳይ ልትሆን ቻለች? ከልጅነት ሕመሟ እስከ እርጅና ጭካኔዋም፣ ከፍቅረኝነት እስከ መበለትነት የጥቁር መበለቷን ታሪክ እነሆ እንጀምራለን። ታሪኩን የማቀርብላችሁ እኔ ቴዎድሮስ ተሾመ ነኝ። አብራችሁን ቆዩ። ታሪኩን ከመጀመራችን በፊት ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ታሪካችን የሚጀምረው በሰሜናዊ ኢራን ማዛንዳራ በተባለች ውብ ግዛት ውስጥም ነው። ኩልሱም አክባሪ ስትወለድ ገዳይ አልነበረችም። እንደ ማንኛውም ሕፃን የነገ ተስፋ ያላት የናፍቆት ልጅም ነበረች። ነገር ግን አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ሕይወት ለኩልሱም የቆፈረችላት ጉድጓድ እጅግ ጥልቅ ነበር። በ11 ዓመቷ ገና አሻንጉሊት መጫወት ባልጨረሰችበት ዕድሜዋ የጋብቻ ጥልፍ ተጣለባት ከአንድ አዛውንት ጋር። በግዳጅም ተዳረች። የልጅነት ሕልሟ በዚያው ቀን አበቃ። ሴትና ዶሮ ሳይታሰሩ ይሄዳሉ እንደሚባለው በዚያ ማኅበረሰብ ውስጥም የእሷ ፍላጎት ቦታ አልነበረውም። ያ አስገዳጅ ትዳር በኩልሱም ልብ ውስጥም የጥላቻና የቂም ዘርን ዘራ። ኩልሱም በትዳር ውስጥ እያለችም የመጀመሪያ ልጇን አጣች። የልጇ ሞት በውስጡ የነበረውን ጥቂት ርኅራኄም ይዞት የሄደ ይመስላል። የቆሰለ አንበሳ ከማንም አይመለስም እንደሚባለው ኩልሱምም ሕይወት የሰጠቻትን መራራ ጽዋ ለዓለም መልሳ ለመስጠት ወሰነች። የመጀመሪያ ባሏም ሲሞት ኩልሱም ያዘነች አልመሰለችም። ይልቁኑም ከባሏ የቀረበላትን ጥቂት ገንዘብና ንብረት ስታይ በውስጧ አንድ መጥፎ ሐሳብ ተቀሰቀሰ። ገንዘብ ካለ በሰማይ መንገድ አለ የሚለው ብሄል ለእሷ የተሳሳተ ትርጉምም ሰጣት። ወንዶችን ማግባት ከዚያም ንብረታቸውን ወርሶ መግደል የሚለው ሰይጣናዊ ስሌት በጭንቅላቷ ውስጥም መመላለስ ጀመረ። ኩልሱም ወደ 40ዎቹ የዕድሜ ክልል ስትገባ የሰለጠነች አዳኝም ሆነች። ተኩላ የበግ ለምድ ለብሶ ይመጣል እንደሚባለው እሷም የዋህ አዛኝና ታታሪ ሚስት መስላ መቅረብን ለመደችበት። የምታድናቸው ወንዶች አቅም የሌላቸውን ብቻቸውን የሚኖሩትንና ረዳት የሚፈልጉትን አዛውንቶችም ነበር። ልክ እንደ ጥቁር መበለቲቷ ሸረሪት መጀመሪያ መረቧን ትዘረጋለች፣ በፍቅር ቃላትም ታጠምዳቸዋለች። ከዚያ ያገባችው ሰው የሞት ደብዳቤውን በራሱ እጅ እንዲፈርምም ታደርገዋለች። ሳቅና ጨዋታ የልብን ያመጣል እንዲሉ አዛውንቶቹ ምስጢራቸውንና የሀብታቸውን መጠን ሲነግሯት የሞት ሰዓታቸው መቃረቡን አያውቁም ነበር። በዚህ ሁኔታ ኩልሱም የመጀመሪያዎቹን ሰለቦቿንም ማደን ጀመረች። ፖሊሶቹና ማኅበረሰቡ አዛውንት ናቸው፣ ዕድሜያቸው ስለገፋ ሞቱ እያሉ ሲያልፏት፣ እሷ ግን በደም የራሰ ገንዘብ እያከማቸችም ወደ ቀጣዩ ሰለባዋ ትሄድ ነበር። ኩልሱም የምታድናቸው ወንዶች ላይም በጣም ጥንቁቅ ነበረች። ውሃ ሲወስድ እያሳሳቀ እያደረ ነው እንደሚባለው እሷም ወደ አዛውንቶቹ የምትቀርበው በሳቅና በደግነት ነበር። ብዙዎቹ ሰለባዎቿ ሚስቶቻቸው የሞቱባቸው፣ ልጆቻቸው ጥለዋቸው የሄዱና በብቸኝነት የሚማቅቁ አዛውንቶቹም ነበሩ። ለብቻው የበላ ለብቻው ይሞታል የሚባለውም ተረት እሷ በተግባር ተተረጉመው ነበር። ብቸኝነታቸውን እንደ በር ተጠቀመችበትም። ሞቅ ያለ ምግብ፣ ንጹሕ ቤት እና ጣፋጭ ንግግርም ታቀርብላቸዋለች። እነዚህ ምስኪን አዛውንቶችም በስተርጅናዬ እግዚአብሔር የዋህ ረዳት ሰጠኝ ብለውም ሲያመሰግኑ፣ እሷ ግን የሞት ጉድጓዳቸውን ትቆፍርላቸውም ነበር። ኩልሱም የሰለጠነች ገዳይ ነበረች። ደም ማፍሰስ ወይም ጩኸት እንዲሰማ አትፈልግም ነበር። በለሰለሰ አንደበት እባብ ከጉድጓድ ይወጣል እንዲሉ እሷም የለሰለሰ ዘዴ ነበራት። ለባሎቿ የምታቀርበው ሻይ ወይም የምታዘጋጀው ምግብ ውስጥም ከፍተኛ መጠን ያለው የማደንዘዣ መድኃኒትና የደም ግፊት ማስተካከያዎችን ትቀላቅል ነበር።
አዛውንቶቹም ሚስቴ መድኃኒቴን እየሰጠችኝ ነው ብለው በልበ ሙሉነት ይውጡታል። ነገር ግን ያ መድኃኒት ለፈውስ ሳይሆን ለዘላቂ እንቅልፍ የተዘጋጀም ነበር። መድኃኒቱ ሰውነታቸውን ሲያዝለው መናገርና መጮህ ሲያቅታቸውም ኩልሱም እውነተኛ ማንነቷን ታወጣለች። አሁን ነው ነገሩ የሚዘገንነው። ባሎቿ በመድኃኒት ደንዝዘው መላወስ ሲያቅታቸው ኩልሱም አንድ ትራስ ታነሳለች። ያዞም እያፈሰሰች ሳይሆን በደም በፈለቀ ዓይን እያየቻቸው ትራሱን ፊታቸው ላይ ትጭናለች። ነፍስና ሥጋቸው ሳይለያዩም አይለቀቁም። በትራስ አፍና ትይዘዋለች። ምንም ድምፅ የለም፣ ምንም ትግል የለም። በቃ የሰውየው ሕይወት በዝምታ ያልፋል። ከዚያም ምንም እንዳልተፈጠረ ሁሉ ትራሱን ታስተካክላለች፣ ፊታቸውን ትሸፍናለች። ሌሊቱን ሙሉ ከሬሳው ጋር በሰላም ትተኛለች። ጠዋት ሲነጋ ኩልሱም በጩኸት ሰፈሩን ታውቃለች። ባሌ በድንገት አረፈብኝ እያለች የመበለትነት ልብሷንም ትለብሳለች። ሌባላም ጩኸቷ ቀድሞ እንዲሉ እሷም ቀድማ በማልቀስ ጥርጣሬዋን ታጠፋለች። ሐኪሞች ይመጣሉ። በዕድሜ መግፋትና በልብ ድካም ሞተ ብለውም ምስክር ወረቀት ይሰጣሉ። ከዚያም ቀጣይ ምዕራፍ ይጀምራል። ንብረት መውረስ፣ ቤቱን፣ መኪናውን እና ባንክ ያለውን ገንዘብ በሕግ ወደ ራሷ ታዞራለች። ከሞተ በኋላም የቀብር ዳቦ እንደሚባለው ለሟቹ ባሏ ሐዘንተኛ መስላ ጥሪቱን ግን ትመዘብራለች። ኩልሱም የምትገድለው ለረሃብ አልነበረም። ገንዘብ ካለ በሰማይ መንገድ አለ የሚለውንም አባባል ወደ ሞት መንገድ ቀይረዋለች። ባሏን በገደለችበትም ቁጥር የምታገኘው ጥሪት ለቀጣዩ ግድያ ጉልበት ይሆናታል። ሰው ሊሞት ሲል አፈሩ ይጣራል እንደሚባለው እሷም ለእነዚህ አዛውንቶች የሞት አፈር ሆናም ትቀርብ ነበር። የወርቅ ጥርሳቸውን፣ የባንክ ደብተራቸውንና የቤታቸውን ካርታም ስትረከብ ደስታዋ ወሰን የለውም። ለገንዘብ ሲሉ ነፍስ ይሸጣሉ የሚለው አባባል ለኩልሱም ማነሷ ነው። እሷ ነፍሷን ለሰይጣን፣ የባሎቿን ነፍስ ደግሞ ለገንዘብ ሸጣለች። ኩልሱም በአንድ ቦታ አትቆይም። የቆመ ውሃ ይገማል እንደሚባለው እሷም በአንድ ከተማ ብዙ ከቆየች እንደሚነቃባትም ታውቃለች። ከሳሪ ወደ አሞል፣ ከአሞል ወደ ባቦል፣ ከባቦል ወደ ማህሙድ አባድ ትዘዋወራለች። አይጥ ባልበላው ዳዋ ይቆጣል እንዲሉ እሷም ባል በገደለችበት ወር ሕይወት አልባ ትሆናለች። በየሄደችበት ከተማ አዲስ ስም፣ አዲስ ማንነትና አዲስ የዋ ሚስትም ጭንብል ትለብሳለች። 20 ወንዶች አስቡት፣ 20 ቤተሰብ የታመሰበት 20 ነፍስ የጠፋበት አሰቃቂ ጉዞ ነው። እያንዳንዱ ባል በኩልሱም የወርቅ እንቁላል የምትጥል ዶሮም ነበረች። እንቁላሉን ስትወስድ ዶሮዋን ታርዳለች። እንደ አውሮፓውያን አቆጣጠር በ2023 ኩልሱም የመጨረሻውን አዳኝ መረብ ዘረጋች። ሰለባዋ የ82 ዓመቱም አዛውንት ነበሩ። ዕድሜ ለባለቤቱ ሞት አይረሳውም እንዲሉ አዛውንት በስተርጅናቸው የኩልሱም ባል ሆኑ። ነገር ግን አዛውንቱ ብቻቸውን አልነበሩም። ከልጅ ጋር አትጫወት ዓይንህን በጣት ይወጋል እንደሚባለው ኩልሱም የአዛውንቱን ልጆች ንቃተ ሕሊና ዝቅ አድርጋ ማየች። አዛውንቱ ካገቧት ጥቂት ቀናት በኋላም በድንገት ሲሞቱ ልጆቻቸው ደነገጡ። አባታችን ትላንት ጤነኛ ነበር፣ ዛሬ እንዴት በትራስ መታፈን ምልክት ይሞታል የሚል ጥርጣሬ በልባቸው ውስጥም ሰረጸ። የሌባ ቀን 40 ናት ይባላል። ለኩልሱም ግን የ20 ዓመታት የሌባ ቀናት አብቅተዋል። ፖሊሶች የአዛውንቱን ደም መረመሩ። በደም ውስጥ ከፍተኛ መጠን ያለውም የማደንዘዣ መድኃኒት ተገኘ። ኩልሱም ልክ እንደ ቀደሙት ጊዜያት አረረም በቀለም እያለች ልታለቅስ ሞከረች። ያዞምባ ለሰው አይራራም እንዲሉ የእሷ ጩኸትና ለቅሶ በዚህኛው ጊዜ ሊያድናት አልቻለም። ፖሊሶች ቤቷን ሲፈትሹ በደርዘን የሚቆጠሩ የማደንዘዣ ታብሌቶችና የሞቱ ባሎቿን ንብረቶችም ተገኙ። እውነት ትመነምናለች እንጂ አትበጠስም የሚባለው አባባል በኩልሱም ላይ ሊፈጸም ደረሰ። ኩልሱም በፖሊስ ቁጥጥር ስር ዋለች። መጀመሪያ ላይ አላውቅም ንጹሕ ነኝ ብላም ክዳ ነበር። ነገር ግን ከአመድ ጋር የተቃጠለ ሳይነድ አይቀርም እንደሚባለው የእሷም ተንኮል አብሮ መቃጠል ጀመረ። የሟቾች ቤተሰቦች አንዱ በአንዱ ላይ የተረባረቡ የኔም አባት እንዲህ ነው የሞተው እያሉ መጡ። የ20 ዓመታት ጨለማ የፀሐይ ብርሃን ሊያገኝም ሆነ።
ኩልሱም በፖሊስ ጣቢያ ውስጥ ስትቀመጥ መጀመሪያ ላይ የጥፋተኝነት ስሜት አልታየባትም ነበር። ጭቃ ቢያርፍብኝ በውሃ ታጠባለሁ የምትል ትመስላለች። ነገር ግን መረጃዎች አንቆ ይዟት ነበር። የውሸት በትር አታሳድርም እንደሚባለው የእሷም ውሸት አላሳደራትም። ፖሊሶች የሟቹን አዛውንት የደም ውጤትና በቤቷ የተገኘውን መድኃኒት ሲያሳዩአትም ረዥም ትንፋሽ ተነፈሰች። ያ ለ20 ዓመታት የለበሰችውም የየዋህነት ጭንብል በዚያች ጠባብ ክፍል ውስጥም ወለቀ። አዎ እኔ ነኝ የገደልኳቸው ስትል የምርመራ ክፍሉ በዝምታ ተዋጠ። የሰው ሥጋ የማይበላ የሰው ደም የማይጠጣ የለም ቢባል ኩልሱም ግን በገንዘብ ጥማት የሰከረች ነበረች። መርማሪዎቹ ፊት ተቀምጣም ግድያዎቹን ልክ እንደ ምግብ አዘገጃጀትም አንድ በአንድ መዘርዘር ጀመረች። መጀመሪያ መድኃኒቱን በሻይ ውስጥ እጨምረዋለሁ፣ ሲደነዝዙ ራሱን ፊታቸው ላይ እጭናለሁ ስትል ድምጿ አይንቀጠቀጥም ነበር። ድንጋይ ላብ የለውም እንደሚባለው የእሷም ልብ ለሰራችው ግፍ ቅንጣት ታህል ርኅራኄም አልነበረውም። ሀብትና ንብረት ፈልጌ ነው ስትል የ20 ወንዶችን ነፍስ በገንዘብ እንደቀየረችም በኩራት ተናግራለች። የኩልሱም ንዛዜ እንደተሰማ የኢራን ከተሞች በለቅሶም ተዋጡ። ቀደም ሲል አባታቸውን በርሜ መግፋት ሞተ ብለው ያመኑ የ20 ቤተሰቦችም በድንገት እውነቱ ሲገለጥላቸው ሊያምኑም አልቻሉም። የእንጀራ እናት የቆላ ፍየል እንዲሉ እሷም ለነዚያ አዛውንቶችና ለልጆቻቸው እናትና ሚስትም መስላ ቀርባ መጨረሻው ግን መርዝም ሆነ። በፍርድ ቤት የቀረቡት የሟች ቤተሰቦችም እንዴት እንዲህ ታደርጊያለሽ? የዋ መስለሽ እኮ ነው የቀረብሽልን እያሉ ሲጮኹ፣ እሷ ግን አንገቷን ደፍታ ለቀጣዩ ጥፋት የምታስብ ትመስል ነበር። ከልብ ካለቀሱ እምባ አይገድብም እንደሚባለው የቤተሰቦቹ እምባ የፍርድ ቤቱን አዳራሽም አጥለቀለቀው። መርማሪዎቹን እጅግ ያስገረማቸው ነገር ለ20 ዓመታት ያህል እንዴት ማንም ሳይጠረጥራት ልትቆይ ቻለች የሚለው ነበር። ኩልሱም በየዋህነቴና በዕድሜ የተጠቀምኳለች አሮጊት ሴት እንዴት ትገድላለች የሚለው የማኅበረሰብ የተሳሳተ እምነት ለእሷ ጋሻ ሆኖላት ኖረ። እሷም በቤተሰቦቹ መካከል እንደ ታማኝ ሚስትም እየኖረች የቤቱን ምሰሶ በምስጥነትም ስትበላው ኖራለች። 20 ወንዶች፣ 20 ጊዜ ትዳር፣ 20 ጊዜ የሐሰት ለቅሶ። ይህ ታሪክ በኢራን ብቻ ሳይሆን በመላው ዓለም የመገናኛ ብዙሃንም ዘገባዎች ላይ ቀዳሚ ሆነ። ክፉ ቀን ሳይመሽ አይነጋም ይባላል። ለኩልሱም ግን ምሽቱ እጅግ ጨለማ፣ ንዛዜዋን ማስረጃዎቿንም ተዳምረው ወደማይቀረው የፍርድ ውሳኔም አመሩ። በኢራን ሕግ የሰው ነፍስ የገደለ ነፍሱ ትጠፋለች፣ የሠራኸው ይከተልሃል፣ የዘራኸው ይበቅልልሃል የሚባለው ሕግም አሁን በኩልሱም ደጃፍ ላይ ቆሟል። ፍርድ ቤቱ በሰዎች ተጨናንቋል። የ20 አዛውንቶች ቤተሰብ በቁጣና በለቅሶ ተሞልተዋል። ኩልሱም በፍርድ ቤት አዳራሽ መካከል ስትቆምም ያ ተንኮለኛና አስፈሪ ማንነቷ የጠፋም ይመስላል። የቀን ጅብ ሲመሽ ይፈራል እንደሚባለው እሷም የሞት ጥላ ፊቷ ላይ አርፎባታል። ዳኛው የ30 ገጽ የክስ መዝገቡንም ሲያነብ አዳራሹ በዝምታ ተዋጠ። 20 ወንዶች፣ 20 ነፍሶች፣ 20 ግድያዎች የሚሉትም ቃላት እንደ መብረቅ በአዳራሹ ውስጥም አስተጋቡ። ሰው ቢሳሳት አንድ ነው፣ 20 ጊዜ መሳሳት ግን አጋንንትነት ነው የሚለው የዳኛው ንግግርም በኩልሱም ላይ የፈረደውን የሞት ፍርድ አበሰረ። ከልጅነት እስከ ዕውቀት ክፋት የተጠናወተው ልብ ለምን እንዲሆነ የሚለው ጥያቄ የብዙዎች ነበር። አሳ ጎርጓሪ ዘንዶ ይወጣል እንደሚባለው ኩልሱም ገና በ11 ዓመቷ በግዳጅ መዳሯ በውስጧ የነበረውን ሰብአዊነት ገድሎት ይሆን? የቆሰለች ነፍስ ሌላውን ሳታቆስል አታርፍም የሚባለውም ተረት እውነት ሲሆን፣ ነገር ግን ምንም አይነት የልጅነት ሕመም የ20 ወንዶችን ነፍስ መቅጠፍን ሊያጸድቅ አይችልም። የሰው ሥጋ የማይበላ የሰው ደም የማይጠጣ የለም ይባል ነበር። ኩልሱም ግን ገንዘብን ለማግኘት ስትል የገዛ ባሎቿን ሥጋና ደምም የበላች አውሬ ሆና ታሪክ መዝግቧታል። በኢራን ወህኒ ቤት ውስጥም የሞት ፍርዷን ስትጠባበቅ ኩልሱም ብቸኛ ነበረች። ለብቻው የበላ ለብቻው ይሞታል እንደሚባለው እሷም ባሎቿን ብቻቸው እንዲሞቱ እንዳደረገችው ሁሉ አሁን የእሷም ተራ ደረሰ። በምርመራ ወቅት እንደተናገረችውም ገንዘብን አግኝቼበታለሁ፣ አሁን ደግሞ ዋጋዬን እከፍላለሁ ብላለች።
ውሃ ሲወስድ ሳቅ እያደረገ ነው እንደሚባለው ግድያውን በሳቅ የጀመረችው ኩልሱም መጨረሻዋ ግን እጅግ መራራ ሆነ። በ2023 ማብቂያ ላይም የኢራን ከፍተኛ ፍርድ ቤት ውሳኔውን አጸደቀ። በኢራን ሕግ መሠረት በስቅላት እንድትቀጣም ተወሰነባት። ነፍስ የገደለ ነፍሱ ትጠፋለች የሚባለው ጥንታዊ ሕግ በኩልሱም ላይ ተፈጸመ። ዛሬ የኩልሱም አክባሪ ስም ሲነሳ ኢራናውያን ይደነግጣሉ። ተኩላ የበግ ለምድ ለብሶ ይመጣል የሚባለው አባባል ሁል ጊዜም ያስታውሳሉ። ይህ ታሪክ የሚያስተምረን ትልቁ ነገር ሰውን አይተው አይፍረዱ የሚባለውን ነው። ያቺ የዋህ የምትመስል አሮጊት በቤት ውስጥ የታረደችው ምስት ነበረች። የአዞ እንባ ለሰው አይራራም እንዲሉ የእሷ ሐሰተኛ ለቅሶ ዓለምን አታሎ ኖሯል። አሁን ግን ቤተሰቦች ሰላም አግኝተዋል። የሞቱት ባሎቻቸው መቃብር ላይ እውነተኛ እንባን ፈሷል። ክፉ ቀን ሳይመሽ አይነጋም ይባላል። የኩልሱም የጭካኔ ቀንም መሽቷል። ፍትህም ነግሷል። የሰው ክፉ ከጅብ ይብሳል እንዲሉ ከኩልሱም ታሪክ የምንማረው ክፋት መጨረሻው ውድቀት መሆኑን ነው። እውነት ትመነምናለች እንጂ አትበጠስም የሚለው አባባል እያሰብን የጥቁር መበሊቷን አሰቃቂ ታሪክ እዚህ ላይ እንቋጫለን። ተመልካቾቻችን የኩልሱም አክባሪ ታሪክ ለእናንተ ምን አይነት ስሜት ፈጠረባችሁ? በሰው ልጅ ጭካኔ ላይ ያላችሁስ አስተያየት ኮመንት ላይ ጻፉልን። ሰው ሆኖ ሰውን አለማወቅ ትልቅ ኪሳራም ነው። ሁል ጊዜ ንቁና አስተዋይ እንድንሆንም ይህ ታሪክ ያስጠነቅቀናል። ቪዲዮውን ከወደዳችሁት ላይክና ሼር አድርጉልን። በሚቀጥለው አጓጊ ታሪክ እስከምንገናኝ ሰላምና ፍቅር ለሁላችንም ይሁን። መልካም ጊዜ